በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በዕለተ ሰኑይ የሚጸለይ ሰይፈ ሥላሴ። ጥንትና ፍጻሜ የሌለበት ለዘላለም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታዬ ሆይ ከሚያስፈራኝ ክፉ ነገር ሁሉ ታድነኝ ዘንድ እለምንሃለሁ፣ እማልድሃለሁ። የሰይጣንን ተንኮል ሁሉ ከኔ አርቅ። አቤቱ ያዕቆብና ልጆቹን እንደባረክ እኔንና ልጆችን ቤተሰቦችንና ዘመዶችንም ባርክ። በቸርነትህ በሰጠኝ ሀብትና ንብረቴ ላይ ረድኤትና በረከትህን አሳድር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል፣ መንግስት፣ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ በእውነት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ልዩ ሶስት በሚሆኑ በቅድስት ሥላሴ እየተማጸንኩ በዚች እናቴ በምትሆን በቅድስት ቤተ ክርስቲያን ፊት ቆሜ ጠላት የሰይጣንን እክዳለሁ። ዳግም በዚህ ዓለም በወዳኛውም ዓለም አምባ መጠጊያ የምትሆነኝን ማርያምን ምስክር አድርጌ ለዘላለሙ አወግዛለሁ። በአብ በወልድ በመንፈስ ቅዱስ ስም አምኜ እረፍት አደርጋለሁ፣ እተኛለሁ። በአብ በወልድ በመንፈስ ቅዱስ ስም እነቃለሁ። በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ፣ እማጸናለሁ። በስም ሶስት በመለኮት ግን አንድ አምላክ ብዬ እማጸናለሁ። በአካል ሶስት በመንግስት ግን አንድ አምላክ ብዬ እማጸናለሁ። በገጽ ሶስት ፍጹም በሚሆን የባህሪ አንድነት ግን አንድ አምላክ ብዬ እማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት እድን ዘንድ በዚህ በመለኮታዊ አንድነት እማጸናለሁ። ከአንዱ አንጻር ወደ ሌላው አንጻር መዘዋወር የሌለበት በእግዚአብሔር የፊቱ ምዕዛረ ብርሃን ፊቴን አማትባለሁ። በሚመለከትበት አንጻር የሚያስደነግጥ የሚያንቀጠቅጥ በእግዚአብሔር የዓይኖቹ የብርሃን ነጸብራቅ ዓይኖችን አማትባለሁ። የተናገረውን በሚያደርግ በእግዚአብሔር ብርሃናዊ አንደበቴን አማትባለሁ። መልካምን በሚያናግር እውቀትንና ጥበብን በሚገልጥ በእግዚአብሔር ምዕዛረ ከናፍሩ ከንፈሮችን አማትባለሁ። ያለማቋረጥ ለሱ ምስጋና የሚገባው የሰውን ጸሎት የሚሰማ በእግዚአብሔር ምዕዛረ አእዛን ጆሮችን አማትባለሁ፣ እከፍታለሁ። ያለ መዳሰስ ዓለምን በያዙ በእግዚአብሔር የእጆቹ ምዕዛረ እጆችን አማትባለሁ፣ እዘረጋለሁ። ከቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛረ ልቦናዬን አማትባለሁ። ከልዩ ሐሳብ ልዩ በሆነ በእግዚአብሔር ምዕዛረ ሕሊናዬን አማትባለሁ። የቆምኩበትን አካባቢ የሚያነዋውጡ በእግዚአብሔር የእግሮቹ ምዕዛር እግሮችን አማትባለሁ። በሰማይና ከዚያም በላይ ባሉ እንዲሁም በምድርና ከዚያም በታች ባሉ ዓለማት ሁሉ እሱ የመላ ነውና ቦታ ለማይወስነው በእግዚአብሔር ምዕዛረ አካል ሰውነቴን አማትባለሁ። ጥንት ፍጻሜ በማይኖርበት በሌለበት በእግዚአብሔር ምዕዛረ ዘመኔን አማትባለሁ። ምስጋና ለእግዚአብሔር ይሁን፣ አሜን። የለመለመ የምህረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የሕይወት መገኛ ለሚሆን ለወልድም ሰላምታ ይገባል። የለመለመ የሕይወት መፈለቂያ የሚሆን ለመንፈስ ቅዱስም ሰላምታ ይገባል። ሶስት የምህረት መፍሰሻ አንድ የይቅርታ ምንጭ አስቦ የማድረግ ችሎታና ስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ የሆነ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሰውን በአርአያውና በአምሳሉ ለፈጠረ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ይቅርታን እንደ እህል ለሚዘራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መጉደር የሌለበት የስጦታ ባህር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የእውነት ፍርድ መገኛ ለሚሆን አምላክ ሰላምታ ይገባል። በመለኮታዊ ስልጣኑ ነፍስን ከስጋ በሚለይ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በጌትነቱ መብረቅ ለሚንጸባረቅ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለማይነዋወጥ የሃይማኖት አምድ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መፍረስ የሌለበት የመድኃኒት አዳራሽ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የቤቱ ግድግዳ በእሳት ለተሰራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ድንኳኑ የእሳት ነበልባል ማደሪያውን በብርሃን ለተከበበ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በጽርሐ አርያም ለሚኖር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዙፋኑን በኪሩቤል ላይ ለዘረጋ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚበቀል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያደህይና ለሚያበለጸግ ልዩ ሶስት ለሚሆን አምላክ
ሰላምታ ይገባል። ለሚያዋርድና ለሚያከብር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለመግደልና ለማዳን ስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚቀስፍና ይቅር ለሚል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚተክልና እንዲበቅል ለሚያደርግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያደርግና ለሚያለመለም ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሁሉም ማድረግ ለሚችል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ይህን ለመሰለ ማለት በአንድነትና በሶስትነት ለሚመለክ አምላክ በእውነት እሰግዳለሁ። አቤቱ በዘመን ሁሉ የጥፋትና የኃጢአት አውሬ ወይም ዲያብሎስ እንዳይቀርበኝ በአጹረ ቅዱስ መስቀል አጥርነት ጠብቅኝ። አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ፣ አንድ አመለካከት፣ ሶስት ገጽ፣ አንድ መንግስት፣ አንድ ፈቃድ፣ ሶስት አካል፣ አንድ ባህሪ ነው። ሥላሴ ያለመከፋፈል በሶስትነት ያለመጉደል በትክክል በአንዲት ፈቃድ በፍጹም አንድነት ይኖራሉ። ሥላሴ ከሰማያ ሰማያት ይልቅ ትመጥቃለች። ሥላሴ ከባህሮች ጥልቀት ይልቅ ትጠልቃለች። ሥላሴ አዚተ ኩሉ ዓለማት ናት። ሥላሴ ከሰማያት በላይ ባሉና ከጥልቀቶችም ጥልቀት በታች ባሉ ሁሉ የመላች ናት። ሥላሴ በዓለም የስፋት አድማስና በማዕዘኗ ሁሉ ያለች ናት። ሥላሴ የምስራቆች ምስራቅ የምዕራቦች ምዕራብ ናት። ሥላሴ የሰሜኖች ሰሜን የደቡቦች ደቡብ ናት። ሥላሴ የሰፊዎች ሰፊ የሚሆን የቦታ ስፋት አይወስናትም። ሥላሴ የንጋት ብርሃን መውጫ ናት። ሥላሴ በምሽት ጊዜ ጨለማን የምታሰለጥን ናት። በዚህ የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህን የሃይማኖትና የምስጋና ቃል ለቅድስት ሥላሴ በቀና አንደበት እዘምራለሁ። አምልኮና ስግደት፣ መመለክና መስገድ ለቅድስት ሥላሴ ይገባል። ኃይል፣ ጽን፣ መንግስት፣ ስልጣንና ኪል ለቅድስት ሥላሴ ይገባል። ጥበብና ምክር፣ ጌትነትና ክብር ለቅድስት ሥላሴ ብቻ ይገባል። መግደል፣ ማዳን፣ መቅሰፍ፣ ይቅርታ ማድረግ የቅድስት ሥላሴ ስልጣን ነው። ማደህየትና ማበልጸግ፣ ማክበርና ማዋረድ የብቻ የቅድስት ሥላሴ ስልጣን ነው። መትከል፣ ማብቀል፣ ማድረቅና ማለምለም የብቻ የቅድስት ሥላሴ ስልጣን ነው። በምድርና በሰማይ በባህርና በቀላያት ባሉ ፍጥረታት ሁሉ ላይ የገዥነት ስልጣን ያለ ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የመለኮትን አንድነት ገንዘብ በማድረግ ያለመለየትና ያለመከፋፈል በገጽ 3 በመለኮት አንድ ለሚሆን ለሱ ለብቻው መገዛት ይገባል። ለሱ ለብቻው ዘምሮ ለሱ ለብቻ ምስጋና ይገባል። እሱን እጅ መንሳት፣ እሱን ማመስገን፣ እሱን ማምለክ፣ በሱ መታመን ይገባል። እሱን መጠጋት፣ ወደ እሱ መጸለይ፣ በፊቱም መማለት ይገባል። እሱ የአማልክቶች አምላክ፣ የገዢዎች ገዥ፣ የነገስታትም ንጉስ ነው። አምላካችን የማዳን አምላክ ነው። ሁሉን ማድረግ ይቻለዋል። ለሱ የሚሳነው ነገር የለምና ለመንግስቱ መገዛት በመለኮቱ መታመንና መማጸን ይገባል። ልዩ ሶስት ሆይ እኔን በደለኛ የምሆን ባሪያችሁን ከድንገተኛ ሞት አድኑኝ። አሜን። ቅድመ ዓለም የነበረ ለዘላለሙም የሚኖር ታላቅና ግሩም የሚሆን እንደ አምላካችን ያለ አምላክ ማን ነው? የአህዛብ አምልኮታቸው ከወርቅና ከብር ከነሐስና ከመዳብ ከድንጋይና ከእንጨት ከኒኬልና ከሸክላ በሰው እጅ የተሰሩ ናቸው። አፍ እያላቸው አይናገሩም፣ ዓይን እያላቸው አያዩም፣ ጆሮ እያላቸው አይሰሙም፣ አፍንጫ እያላቸው አያሸቱም፣ እጅ እያላቸው አይዳስሱም፣ እግር እያላቸው አይራመዱም ወይም አይሄዱም፣ በጉሮሯቸው አይናገሩም፣ በአፋቸው ውስጥ ትንፋሽ የላቸውም። እንግዲህ ሰሪዎቻቸውና የሚያምኑባቸው ሁሉ እንደሱ ይሁኑ በእውነት ለዘላለሙ አሜን። ወልድ በሚከበርበት መንፈስ ቅዱስ በሚቀደስበት ገንዘብ በአብ የባህሪ ስም አምናለሁ። አብ በሚወደስበት መንፈስ ቅዱስ በሚመሰገንበት ገንዘብ በወልድ የባህሪ ስም አምናለሁ። አብ ከወልድ ጋር በአንድነት በሚመሰገንበት ገንዘብ በመንፈስ ቅዱስ የባህሪ ስም አምናለሁ። በዚህ በሥላሴ ስም እያመንኩ ጠላቴ ሰይጣንን እክዳለሁ። አንተ ርኩስ መንፈስ ነህና ልዩ ሶስት ሆይ እኛን ባሪያዎቻችሁን ከመከራ ሥጋ ከመከራ ነፍስ ጠብቁን፣ አድኑን ለዘላለሙ በእውነት ተአምር ይቅርታቸውና ሀብተ ረድኤታቸው በአገልጋዮቻቸው በሁላችንም ላይ ይደረግልንና የሥላሴ ተአምራታቸው ይህ ነው። ቲዮአዳ በሚባል አገር የፋርስ ንጉሥ ጭፍራ የሆነ አንድ ሰው ነበረ። ይህም ሰው ከዕለታት በአንድ ቀን የክርስቲያንን ሀገር ለማጥፋት ሰንጋ ፈረሱን ጭኖ ከቤቱ ወጣ። በዚህም ሀገር ውስጥ የአብ የወልድ የመንፈስ ቅዱስ ስዕል ያለበት የተቀደሰ ቦታ ነበር። ከዚያም ንዋያተ ቅድሳቱን ለመመዝበር ወደ አማረውና ወደ ተጌጠው አዳራሽ በገባ ጊዜ የስሉስ ቅዱስ ስዕል ካለበት ቦታ ደረሰ። ይህም ወታደር የሥላሴን ስዕል በእሳት ሰይፍ ታጥሮ ባየው ጊዜ በዚያ የነበሩትን ሰዎች ወንድሞች ሆይ ይህ እንደ ነደ እሳት የሚያንጸባርቅ ስዕል ምንድን ነው? አርያው እጅግ አስፈራኝ። ወደ እሱ ቀርቤም ሁኔታውን ለመረዳት ተሳነኝ አላቸው። እነዚያም የክርስቲያን ወገኖች አንተ ወታደር ፈጥነ በምድር ላይ ወድቀ ስገድ፣ ይህ
ስዕል የሥላሴ አርያ ገጽ ነውና አሉት። በዚያን ጊዜ ፈጥኖ በጉልበቱ ተንበርክኮ ሰገደ። እጁንም ወደ ሰማይ በመዘርጋት እኔ ለጌቶቼ ለሥላሴ ስዕል እሰግዳለሁ እያለ ማለደ። ከአረማውያን አገር አውጥታችሁ ከክርስቲያኖች ጋር አደርሳችሁኛልና ስለዚህም ምስጋና ላቅርብላችሁ እገደዳለሁ አለ። እንዲህም እያለ ሲጸልይ የእግዚአብሔር የጌትነቱ ብርሃን በዚያ ቤት ውስጥ መላ። በዚህም ጊዜ አንተ የንጉሥ ወታደር ሆይ መንግሥተ ሰማያት ትገባ ዘንድ ስሉስ ቅዱስ ጠርተዋል የሚል ቃል ከሰማይ መጣ። ይህንንም በመስማቱ ወይም ከመስማቱ የእግዚአብሔር መልአክ መጋቢ ብርሃናት ራጉኤል በቅጽበት ወደ እሱ መጥቶ ወደ ሰማይ አሳረገውና በሥላሴ ቤት አቆመው። ሥላሴም ከሌሎቹ የንጉሥ ሰራዊት ተመርጠሽ ወደዚህ የመጣሽ ምርጥ ነፍስ ሆይ ወልድ በአባቱ ጌትነትና በመንፈስ ቅዱስ ክብር እስኪመጣ ድረስ በሕያዋን አገር ገብተሽ በዚያ ትቀመጪ ዘንድ ፈቅደንልሻል አሏት። ይህንም ካላት በኋላ ወደዚህ አገር አስገባትና በዚያ ተቀመጠች። ይቅርታቸውና ሀብተ ረድኤታቸው ከእኛ ከሁላችን ከወዳጆቻቸው ጋር ለዘላለሙ ይኑር በእውነት አሜን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።